ጋብርኤል ማጋሌሽ እጅግ በጣም ወሳኝ የተባለ ሪከርድ ሰብሯል። በአርሰናል ቤት እንግዲህ ከሚወደዱና እጅግ በጣም ከሚደነቁ ተጫዋቾች መካከል የሆነው ጋብርኤል ማጋሌሽ አዲስ ሪከርድ ሰብሯል። የሰበረው ሪከርድ ምንድን ነው የሚለውን ጨምሮ ዴክላን ራይስ እና ማርቲን ኦዴጋርድ የገጠማቸው ምንድን ነው? በተለይ በትላንትናው ጨዋታ ኦዴጋርድ እንዳልነበር ይታወቃል። ታዲያ የገጠመው ነገር ምንድን ነው? ከአርቴታ ጋር ተጣልቶ ነው ወይስ ጉዳት ነው የሚለው እንግዲህ ብዙዎችን እያነጋገረ የሚገኝ ጉዳይ ነው። ስለ ዴክላን ራይስም የተሰማ አዲስ ወሳኝ መረጃ አለ። ሌሎችንም የዕለቱን እንግዲህ ወሳኝ መረጃዎች እንደተለመደው በአማረ መልኩ ወደ እናንተ አቀርባለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ ቤተሰብ መሆን አትርሱ። በቀጥታ እንግዲህ ወደ መረጃዎቹ ነው የምወስዳችሁ ማለት ነው። በትላንትናው ጨዋታ እንግዲህ የአርሰናል ደጋፊዎች እጅግ በጣም የናፈቃቸውን የኮርና ግቦች የተመለከቱበት ጨዋታ ነው ብዬ አስባለሁ። አርሰናል ግብ ካስቆጠረ ከኮርና እንግዲህ ትንሽ ሰንበትበት ብሎ ነበረ። ትላንትና ግን አስደናቂ የኮርና ግቦችን አስቆጥሮ የጨዋታው ኮከብም እንግዲህ ጋብርኤል ማጋሌሽ ተብሏል። በነገራችን ላይ ጋብርኤል ማጋሌሽ ከኮርና ግብ ማስቆጠር ብቻ ሳይሆን አሲስት ማድረግ የሚችል ተጫዋች እንደሆነ አሳይቷል። ለሳሊባ በጣም አስደናቂ አሲስትን ያደረገው የቼልሲው አሰልጣኝም ለዛ ነው። አርሰናሎች ያስቆጠሯት የመጀመሪያ ግብ እጅግ በጣም የምታስደንቅ ናት። አርሰናል በኮርና የዓለም ንጉስ ነው ሲሉ ከጨዋታው በኋላ የመሰከሩት ለዚህ ነው። ከዚህ በፊትም ማጋሌሽ እንግዲህ ለዮኮሬሽ ጭምር በቴስታ አሲስት አድርጎለት እንደነበረ እናስታውሳለን። ታዲያ ጋብርኤል ማጋሌሽ ከጨዋታው በኋላ ኮከብ ተብሎ ከተመረጠ በኋላ ተናግሮ ነበር። ለጋዜጦች መግለጫ ሰጥቶ ነበረ። ምንድን ያለው? ለሳሊባ አሲስት ማድረግ በመቻሌ እጅግ በጣም ደስተኛ ነኝ። ዊሎ በጣም የምወደው የቡድን አጋሪና ጓደኛዬ ነው። በዚህ ሲዝን ታዲያ ግብ ማስቆጠር አልቻለም ነበረ። እናም ዛሬ ጎል አስቆጠረ። ያቺን ጎል ደግሞ እንዲያስቆጠር እኔ ለሱ አሲስት በማድረጌ እጅግ በጣም ደስ ብሎኛል ሲል ጋብርኤል ማጋሌሽ ለሳሊባ አሲስት በማድረጉ የተሰማውን ደስታ ገልጿል። ከዛ ባለፈ ግን ስለ ራያ መናገር እንፈልጋለሁ ብሎ ዴቪድ ራያ ሁሌም ምርጥ በረኛ ነው፣ ለዚህም ነው እዚህ ቡድን ውስጥ የተገኘው፣ ለእሱ ደስተኛ ነኝ። በመጨረሻው ደቂቃ ላይ ያዳናት ኳስ እጅግ ትልቅ ሴቭ ናት። ይህን ውጤት ይዘን እንድንወጣ ያስቻለን ድንቅ ሴቭ አድርጎልናል። በዛሬው ድል ከደጋፊዎቻችን ጋር ድላችንን እንድናጣጥም ያስቻለንን ትልቅ ሴቭ ነው ያደረገልን። ለዚህ ደግሞ ኩራት ይሰማኛል። ዴቪድ ራያ አርሰናል ቤት በመኖሩ እድለኞች ነን። እሱ እጅግ በጣም አስደናቂ ግብ ጠባቂ ነው ሲል እንግዲህ ጋብርኤል ማጋሌሽ ስለ ዴቪድ ራያ የተሰማውን ደስታ ገልጿል። ብዙዎች የጨዋታው ኮከብ ለምን ዴቪድ ራያ አልተባለም እያሉ ጥያቄ እያነሱ ነበረ። ነገር ግን የጨዋታው ኮከብ የተባለው ጋብርኤል ማጋሌሽ ነው። እንደኔ ጋብርኤል ማጋሌሽ የጨዋታው ኮከብ መባሉ እጅግ በጣም ትክክል ነው ብዬ አስባለሁ። በጨዋታው ላይ ያሳየው ፐርፎርማንስ እጅግ በጣም አስደናቂ ነበር። ሲከላከል፣ እንደዚሁም ኳሶችን ሲያቀብል፣ የመሬት ላይ የአየር ላይ ኳሶችን ሲያሸንፍ የሰራው ስራ እጅግ በጣም አስደናቂ ነበር። ጋብርኤል ማጋሌሽ በነገራችን ላይ አዲስ ሪከርድ በአርሰናል ቤት ጽፏል። ይህም ደግሞ በአርሰናል ቤት ከፍተኛ የግብ አስተዋጽኦ ማድረግ የቻለ የተከላካይ ስፍራ ተጫዋች ሆኗል። ከዚህ በፊት የአርሰናሉ ተከላካይ ሎረን ኮሽሊኒ ነበረ በ24 የግብ አስተዋጽኦዎች በጎልና በአሲስት ማለት ነው በ255 ጨዋታዎች ላይ ኮሽሊኒ 24 የግብ አስተዋጽኦ በማድረግ በአርሰናል ቤት ሪከርድ ሰብሮ የነበረው የተከላካይ ታውቃላችሁ፣ በአርሰናል ቤት አምበል ጭምር ነበር። በአርሰን ዌንገር ጊዜ እጅግ በጣም የሚወደድ ተከላካይ እንደነበረም እናስታውሳለን። ማጋሌሽ ግን እሱ በ255 ጨዋታዎች ያሳካውን በልጧል። ያውም ደግሞ ከሱ እጅግ በጣም ባነሱ ጨዋታዎች በአርሰናል 183 አፒራንስ ወይም 183 ጨዋታዎችን አድርጎ ጋብርኤል ማጋሌሽ 25 የግብ አስተዋጽኦች ላይ በመድረስ ከኮሽሊኒ መብለጥ ችሏል። ሪከርዱንም በእጁ ጨብጦታል ማለት ነው። ጋብርኤል ማጋሌሽ እጅግ በጣም በሚያስደንቃችሁ ሁኔታ እንግዲህ አጥቂ እስኪመስል ድረስ 25 የግብ አስተዋጽኦች ላይ መድረስ ችሏል። በተለይ ኮርና ሲሻማ ወይም የቆመ ኳስ ሲሻማ ብዙዎች ጋብርኤል ማጋሌሽን ነው የሚያዩት። እኔ እጅግ የሚያስደንቀኝ በነገራችን ላይ ጋብርኤል ማጋሌሽ ኮርና ሲሻማ ወይ የቆመ ኳስ ሲሻማ የተቃራኒ ቡድኖች ይይዙታል። በእጃቸው ቲሸርቱን ይይዛሉ፣ ወገቡን ይይዛሉ፣ ትከሻውን ይይዛሉ። ነገር ግን ከዛ ሁሉ አምልጦ ወይ ግብ ያስቆጥራል፣ ወይ አሲስት ያደርጋል፣ ወይ በረኛውን ያሳስተዋል። በጣም ምን አይነት ክህሎት እንደሆነ እንግዲህ እጅግ በጣም አስደናቂ ነው። ከዛም ባለፈ እኔ ጋብርኤል ማጋሌሽ በነገራችን ላይ ግብ ከማስቆጠሩ
ከምርጥ ተከላካይነቱን ባለፈ ለቡድኑ የሚከፍለው ዋጋ ለቡድኑ የሚሰጠው ደሙን እስኪጨርስ ድረስ ላቡን እስኪጨርስ ድረስ የሚሰጠውን ትጋት እጅግ በጣም ያስደንቀኛል። በትላንትናውም ጨዋታ አይታችሁ ከሆነ ልክ የጨዋታው መጠናቀቂያ ፊሽካ ሲነፋ ጋብሪኤል ማጋሌሽ ሜዳው ላይ እንዴት እየጮኸ ደስታውን ሲገልጽ እንደነበረም ተመልክታችኋል ብዬ አስባለሁ። የዚህ የጋብሪኤል ማጋሌሽ ስሜት በሌሎች ተጫዋቾችም ላይ ሊጋራ ያስፈልጋል። ምክንያቱም ወደ ዋንጫ ስትቃረቡ ትላንት እንዳያችሁት በጣም ደክመዋል የአርሰናል ተጫዋቾች። በነገራችን ላይ ይሄ ድካም ብዙዎች ለምን ደከሙ የሚል ጥያቄ ሲያነሱ ያለው ይሄ ድካም ተፈጥሯዊ ድካም ነው፣ የሚጠበቅ ድካም ነው። በአንድ የውድድር ዓመት ለአራት ዋንጫዎች ስትፎካከሩ ወደ 50 እና ከዛ በላይ ጨዋታዎችን ስታደርጉ በየ2 እና በየ3 ቀኑ 90 ደቂቃዎችን ሜዳ ላይ ያለማቋረጥ ያሁሉ ኪሎ ሜትሮችን ስትሮጡ በንጋታው ገና አረፍኩ ሳትሉ ወደ ልምምድ ስትመጡ ሰውነታችሁ እጅግ በጣም ኃይሉን ስለሚጨርስ የሚጠበቅ ድካም ነው። በሁሉም ተጫዋቾች ላይ እያየን የምንገኘው ድካም ነው። አርሰናል አሁን የቀረው በፕሪሚየር ሊጉ 9 ጨዋታዎች ብቻ ናቸው። እነዚህን 9 ጨዋታዎች በእርግጥ 9 ጨዋታ ትንሽ ነው ወይ ቀላል ነው እያልኩ አይደለም። ነገር ግን በርካታ ጨዋታዎችን ጨርሶ መጥቷል። ካሁን በኋላ ያሉም ጨዋታዎች ከባባዶች አሉ። ነገር ግን እነዚህን ጨዋታዎች እንደምንም አርሰናል በማሸነፍ ዋንጫውን ማሳካት የሚችልበት እድል አለ። በነገራችን ላይ ካሁን በኋላ አርሰናል የሚገጥመው ትልቅ ቡድን ቶፕ 6 ከሚባሉ ቡድኖች ሲቲን ብቻ ነው። በአንጻሩ ሲቲ ቸልሲንም ይገጥማል፣ አርሰናልንም ይገጥማል። አሁን ደግሞ በደረጃ ሰንጠረጁ ላይ 4ኛ ደረጃ ላይ የሚገኘውን አስቶን ቪላንም ይገጥማል ሲቲ። ስለዚህ አርሰናሎች ይህንን እድል በመጠቀም ካሁን በኋላ በጣም በጥንቃቄ እያንዳንዱን ጨዋታ በጠባብም ጎል ይሁን በሰፊም ይሁን ተቸግራችሁም ይሁን ሳትቸገሩ ጨዋታዎችን እያሸነፋችሁ በመውጣት ድል በማድረግ እንግዲህ ትልቅ ታሪክ በመስራት ከ22 ዓመታት በኋላ ይዞ መምጣት የግድ ይላል ማለት ነው ዋንጫውን። ትላንትና እንግዲህ የአርሰናል የቀድሞ ተጫዋች ፓትሪክ ቬይራ እና ያያ ቱሬ ክርክር ላይ ነበሩ። የሲቲው ተጫዋች ያያ ቱሬ ምን ይላል? አርሰናል እጅግ በጣም የሚያስጠላ ጨዋታ ነው የሚጫወተው፣ የደርቢ ጨዋታ አይመስልም፣ በጣም ሲቲ ከአርሰናል የተሻለ ይጫወታል፣ እንደኔ ሐሳብም ሲቲ ነው ዋንጫውን የሚያነሳው ሲል ሲናገር ነበረ። ፓትሪክ ቬራ የአርሰናል የቀድሞ ተጫዋች ደግሞ በበኩሉ እንደ ቼልሲ ያሉ ጨዋታዎች፣ እንደዚህ አይነት ጨዋታዎች፣ የደርቢ ጨዋታዎች እጅግ በጣም ከባድና 3 ነጥብ ለመውሰድ ከባድ ትንቅንቅ የሚጠይቁ ጨዋታዎች ናቸው። በእነዚህ ጨዋታዎች ላይ ጥሩም ተጫወትክ መጥፎም ተጫወትክ 3 ነጥብ ዋና እጅግ አስፈላጊ። ስለዚህ እንደፈለገ ጨዋታው ቢያስጠላ እንደፈለገ ጨዋታው ቢከብድ ዋናዋ ጉዳይ 3 ነጥቧን ይዞ መውጣት ነው። ስለዚህ አርሰናል ይህንን አሳክቷል ብዬ አስባለሁ። ጨዋታው እጅግ ከባድ ጨዋታ ነበር። ዝም ብላችሁ እንደ ቀልድ የምትመለከቱት ደርቢ አይደለም። ስለዚህ አርሰናል ከዚህ ጨዋታ 3 ነጥብ ይዞ መውጣቱ የእንግሊዝ ፕሪሚየር ሊግ ዋንጫ ለመብላት እጅግ ትልቅ ተስፋና ስንቅ ይሰጠዋል ሲል እንግዲህ የአርሰናል የቀድሞ ተጫዋች ፓትሪክ ቬይራ ተናግሯል ማለት ነው። የትናንትናው ድል እንግዲህ እንደምታውቁት በደንብ ለአርሰናል ተጫዋቾች ትልቅ የስነ ልቦና ጥንካሬ፣ ትልቅ የጭንቅላት ጨዋታ የሚጫወትላቸው ትልቅ ተስፋን የሚሰጣቸው 2 ከባባድ ጨዋታዎችን 2 ደርቢዎችን በተከታታይ ድል ማድረግ እንችላለን፣ ዋንጫውን ማሳካት እንችላለን የሚል መንፈስ በተለይ በወልቭሱ ጨዋታ ወርዶ የነበረው የአርሰናል ተጫዋቾች ስነ ልቦና ዳግም ከፍ እንዲል የሚያደርግበት ጉዳይ ነው። በትላንትናው ጨዋታ ብዙዎች ጥሩ አልነበሩም። ነገር ግን ኤብሪቼ ኢዜ አይታችሁት ከሆነ በተለይ ልክ ኖርጋርድ ሲገባና መሃል ሜዳው ሲረጋጋ እንዴት ጥሩ መጫወት እንደጀመረ ተመልክታችኋል። ስለዚህ በተለይ የኦዴጋርድና የሃቨርት መመለስ ያስፈልጋል። ወደ ኦዴጋርድ ጉዳት ወስዳችሁ እንግዲህ ኦዴጋርድ በትላንትናው ጨዋታ ያልነበረው አሁንም ምቾት እየተሰማው እንዳልሆነ ነው መረጃዎች እየወጡ የሚገኙት። አንዳንዶች ከአሰልጣኝ ሚኬል አርቴታ ጋር ግጭት ውስጥ ገብተዋል የሚሉ መረጃዎችን እያጋሩ ነው። ነገር ግን ይሄ መረጃ ምንም የተረጋገጠ እውነት የለውም። እስካሁን ድረስ የሚረጋገጥ ነገር ካለ አረጋግጬ ወደ እናንተ ማድረስ ይሆናል። ነገር ግን አሁን ባለው መረጃ መሰረት ኦዴጋርድ በትላንትናው ጨዋታ ያልተሳተፈው አሁንም ከባለፈው ጉዳት ምቾት ያልተሰማው ክፍል እንዳለና እሱን ለማረጋገጥ እንደሆነ ነው የተሰማው ማለት ነው። ዴክላን ራይስም በትላንትናው ጨዋታ እያነከሰ እንደነበር አይታችኋል። የተወሰኑ አለመመቸቶች እንደተሰሙት አይታችኋል። ዴክላን ራይስ ለዛ ነው ቶሎ ቀይሩኝ ብሎ ተቀይሮ የወጣው። በትላንቱ ጨዋታ እንግዲህ ኖርጋርድ ገብቶ ጥሩ የሚባል እንቅስቃሴ አድርጓል። በትላንትናው ጨዋታ ምናልባት አርቴታ በተቸገረውም ቢሆን ኖርጋርድን ቀይረው ያስገቡት በጨዋታው ላይ ያሳየው ብቃት በቀጣይ እንዲጠቀሙት ያደርጋቸዋል ብዬ እኔ በግሌ ጠብቃለሁ። የዴክላን ራይስ ጉዳትም ያን ያህል አሳሳቢ እንዳልሆነና ለብራይተኑ ጨዋታ ዝግጁ እንደሆነ ተገልጿል። ጉዳቱ በደንብ የሚመረመረውና የሚታየው ብራይተኑ ጨዋታ በኋላ እንደሆነ ተገልጿል። ለኔ እንግዲህ እንዳልኳችሁ በተለይ የካይ ሃቨርት መመለስ ለመድፈኞቹ የሚሰጠው ጥቅም ቀላል አይደለም። እጅግ በጣም ምርጥ ጥቅም ነው የሚሰጠው ካይ ሃቨርት ብዬ አስባለሁ። በተለይ
ከመጎዳቱ በፊት እንደነበረው አይነት ብቃቱ ላይ ሆኖ ከተመለሰ ትላንት እንዳየነው ጥሩ የሚባል እንቅስቃሴን ያደረገው በዛ አቋሙ ከተመለሰ ትልቅ ጥቅም ይሰጣል። ምክንያቱም እነ ኢብሪቼዜ ረፍት ማግኘት ይጀምራሉ፣ እነ ዙቤሜንዲ ረፍት እንዲያገኙ ሊደረግ ይችላል። ስለዚህ የሱ መኖር ኤዜ ጥሩ በማይሆንባቸው ጨዋታዎች ሃቨርት ቋሚ ሆኖ እንዲጀምርና ረፍት እንዲያገኝ ስለሚያደርገው ኤዜ ትላንትና ተመልክታችኋል፣ እጅግ በጣም ድካም ውስጥ ይገኝ ነበር። በእርግጥ በርካታ ጨዋታዎችን አላደረገም። በተለይ ካሁን በኋላ ያሉ ጨዋታዎች ከነ ኤብሪቼ ኢዜ በተለይ ኦዲጋርድ ተጎድቶ አሁንም የማይመለስ ከሆነ ትልቅ ግልጋሎት ይፈልጋል አርሰናል። ስለዚህ ኤብሪቼ ኢዜ በቶትናም ጨዋታ እንደሚያሳያቸው ብቃቶች ሁሉ በሌሎች ጨዋታዎችም ላይ ማሳየት አለበት ብዬ እኔ በግሌ አምናለሁ። አርሰናል ቀጣይ ከሜዳው ውጪ ነው ብራይተንን የሚገጥመው። ማንቸስተር ሲቲ ደግሞ በሜዳው ነው ኖቲንጋም ፎረስትን ወራጅ ቀጠና ላይ የሚገኘውን ቡድን የሚገጥመው። እንግዲህ አርሰናል 2 ቀን ብቻ አርፎ ነው አሁንም ጨዋታውን የሚያደርገው። ካሁን በኋላ እንግዲህ አርሰናል ሳምንቱ ሙሉ የሚያርፍበት እድል በጣም ገና ከሩቅ ጊዜ በኋላ ነው የሚያገኘው። አሁን በየ2 በየ3 ቀኑ ነው ጨዋታ የሚያደርገው። ሮብ ከብራይተን ጋር ተጫውቶ ቅዳሜ ደግሞ ከማንስፊልድ ታውን ጋር ኤፍኤ ካፕ ይጫወታል። በመቀጠል ቅዳሜ ኤፍኤ ካፕ እንደተጫወተ ደግሞ በድጋሚ ሮብ ዕለት ደግሞ ከባየር ሊቨርኩሰን ምሽት 3 ሰዓት ላይ የሻምፒዮንስ ሊግ ጨዋታውን ያደርጋል ማለት ነው። ወደ 8 ውስጥ ለማለፍ ከሜዳ ውጭ ወደ ጀርመን ተጉዞ ስለዚህ ካሁን በኋላ ጨዋታዎችን በየ2 እና 3 ቀኑ ለማድረግ ይገደዳል። ከባየር ሊቨርኩሰንም ጋር ከተጫወተ በኋላ ቅዳሜ ደግሞ ድጋሚ ከኤቨርተን ጋር ጨዋታውን በሜዳው ያደርጋል። ስለዚህ መድፈኞቹ እነዚህን ጨዋታዎች በከፍተኛ ጥንቃቄ በማድረግ የውድድር ዓመቱን መጨረሻ እንግዲህ እንዳለፉት ዓመታት አሳዛኝ ሳይሆን አስደሳች ማድረግ ይችላሉ ማለት ነው። ስለ ትላንትናው ጨዋታ የተወሰኑ ሀሳቦችን አነሳን። ጋብሪኤል ማጋሌሽ እንግዲህ አዲስ ሪከርድ በአርሰናል ቤት መጻፉን አነሳን። እንደዚሁም ደግሞ በትላንትናው ጨዋታ አስደናቂ የነበሩና ፔሮ ሂንካፔ፣ ሳሊባም ጭምር ጁሪየን ቲምበር በእርግጥ እየደከመ ቢመጣም ትላንትና ግን ማስቆጠሩ ከፍተኛ መነቃቃት ይሰጠዋል ተብሎም ይጠበቃል። ስለዚህ እነዚህን ዋናና ወሳኝ የጨዋታውን አካል ነጥቦች አነሳን። በቀጣይ ጨዋታ ምን ትጠብቃላችሁ? ቀጣይ ሮብ አርሰናል ከብራይተን ጋር ከሜዳ ውጪ ነው ጨዋታውን የሚያደርገው። ጨዋታው በነገራችን ላይ ቀላል የሚባል ጨዋታ አይደለም፣ ከበድ የሚል ጨዋታ ነው። ብራይተን በጥሩ እንቅስቃሴ ላይ ነው የሚገኘው። በአርሰናል ኤምሬት ስቴዲየምም እንግዲህ መድፈኞቹ እንዴት አድርገው ከብራይተን ጋር በከፍተኛ ጫና ዴቪድ ራያ አስደናቂ ኳስ አድኖ እንዳሸነፉ እናስታውሳለን። በቀጣይ ደግሞ አርሰናል ከብራይተን ጋር በሚኖረው ጨዋታ አርቴታም የሚሰጡትን መግለጫ እንደዚሁም ደግሞ ወሳኝ ነጥቦችን ጨምሬ ወደ እናንተ የማደርስ ነው የሚሆነው ማለት ነው። በሁለቱም ቻናል በዚህኛውም በዋነኛውም ቻናል ምርጥ መረጃዎች እየደረሱ ነው። የአርሰናል የመድፉ ደጋፊዎች በየዕለቱ አርሰናልን የተመለከቱ መረጃዎች በስፋት ወደ እናንተ ይቀርባሉ። በስተመጨረሻ ደግሞ የሌሎች ቡድኖችም ሀሳቦች ይነሳሉ። ሰብስክራይብ ማድረግ፣ ሼር፣ ላይክ ማድረግ አትርሱ። በሌላ መረጃ በሌላ ጥንክር ደግሞ እስከምንገናኝ ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን በመከታተል እንግዲህ ከጎን የሆናችሁትን ከልብ እያመሰገንኩኝ በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁ።